ከዚች ወደዚህ ቀይሮታል ክፉ እጅ። ከዚች ወርቅ ከሆነው ህይወት እንደዚሁ ከሰል አድርጎ አስቀምጠዋል ክፉ እጅ። ግን ምን አይነት ጭካኔ ነው የምትጨክኑት? እግዚአብሔር አያይም ማለት ነው በወንድም ላይ እንደዚህ የምትጨክኑት? ምን አይነት ልብ ይዛችሁ ነው እንደዚህ የምትጨክኑት? ዛሬ ያደረጋችሁት ሁሉ እንደሚከፈል አታውቁ? ዛሬ የሰራችሁትን ነገ እንደምታጭዱት አታውቁ? ደቡብ አፍሪካ ላይ ያላችሁ ወንድሞች ለምንድን ነው ልብ የማትገዙት? ለብር ብላችሁ ነው? ለሀብት ብላችሁ ነው? ለመኪና ብላችሁ ነው? ለሱቅ ብላችሁ ነው? ለምድራዊ ነገር ብላችሁ ነው እንደዚህ የምታደርጉት? አሁን ይሄ ወንድም እግዚአብሔር አትርፎ እንደ ሰው ቆሞ ይሄንን ፎቶ ሲያይና ይሄንን ፎቶ ሲያይ ምን ይላል? እኔ በጌታ ፍቅር ነው ምላችሁ ደም ለማፍሰስ እጁን ያረዘማችሁት ትውልዶች ይረፉ። የወንድሞች ከሳሾች ይረፉ። በወንድም ላይ እጅ የምታነሱት ሰዎች ይረፉ። በወንድም ላይ ሽጉጥ የምታነሱት ሰዎች ይረፉ። ወንድሙን ያለ አገባብ እንደዚህ የምታጨማድዱት ሰዎች ይረፉ። ብር ቢሆን አንተም ሰርቴ ታገኛለህ። መኪና ቢሆን አንተ ሰርቴ ትገዛለህ። ሾፕ ቢሆንም አንተ ሰርቴ ትገዛለህ። ይሄ ወንድም ምን ያህል አጥፍቶ ነው እንደዚህ ሳይራራ እንደዚህ ከሰል ያደረገው? ይገባል ወይ ለብር ብሎ ነው? ይገባል ወይ ለመኪና ብሎ ነው? ይገባል ወይ ለሱቅ ብሎ ነው? ከዚህ ከሶስቱ አንዱ ነው በቃ ሳውዝ አፍሪካ ላይ ያለው። አትጨክኑ በጌታ እንደዚህ አትቆረጡ በጌታ። ምን አይነት ውሳኔ ነው የምትወስኑት? ምን አይነት እጅ ነው የምታነሱት? የአንዳንዶቹ እጅ እንኳን ምግብ ለመብላት ይጨነቃል። እናንተ ደግሞ ወንድሙን ለማቃጠል፣ ወንድሙን ለመግደል፣ ወንድሙን ለማጥፋት እጃችሁን ታራዝማላችሁ። በእውነት እኔ በጣም ነው ያዘንኩት በዚህ ፎቶ ላይ፣ በዚህ ልጅ ላይ እኔ በጣም ነው ያዘንኩት። ወዴት እየሄደን ነው? ምን እያደረገን ነው? ምን እየሰራን ነው? የት ነው ያለ ነው? ወገኖች ሆይ ወንድሜ ሆይ ወንድም እኮ ክቡር ነው። ሰው እኮ ክቡር ነው። በሰው ላይ እንደዚህ አትጨክን። አረውይ የኛስ ምን ጉር ነው? አገር ላይ የምንባላ አንሶ፣ እርስ በርስ የምንጨፋጨፈው አንሶ፣ በዘር የምንባላ አንሶ፣ ወደን ያልተፈጠርንበት ዘር የምንባላ አንሶ በሰው አገር ላይም እንዲህ፣ በሰው አገር ላይም እንዲህ። አረ ምን ጉር ነን እኛ? አረ እኛስ ምን ጉር ነን? አረ ምን ጉር ናችሁ? ምን ጉር ነን? ይሄን የመሰለ ወጣት ልጅ አገሩን ለቆ ቤተሰቦቼን ላኑር ለራሴ ልኑር ብሎ ለዛውም በሳራ በረሃ ስንት መከራ አይቶ ሳውዝ አፍሪካ ገብቶ ሮጦ ሳይጠግብ በልቶ ሳይጠግብ ለብር ብላችሁ እንዲህ ከሰው ልቅ ብር በለጠ። ከሰው ልክ ብር በለጠ። ብር ለሚያልቅ ብር ፈጣሪ ይፍረድባችሁ። በእውነት የዚህ ልጅ ህይወት ያበላሻችሁት ፈጣሪ ይፍረድባችሁ። መድኃኔዓለም ይፍረድባችሁ። ይድረስ በደቡብ አፍሪካ ለምትገኙ ኢትዮጵያውያን እባካችሁ ምድር ለሁሉም የምትበቃ ሰፊ ናት። ያልፍልኛል ብሎ ትምህርቱን አቋርጦ በበረሃ እየተሰቃየም በልቡ ቆርጦ ያንን ሁሉ ችግር ተቋቁሞ የሰው ሀገር የደረሰውን ወንድም መሬትና ቤት ሽጦ የሚያርስበትን በሬ ሽጦ ልጁን ለላከ አባት ልጁን አስገድሎ የሞት አስክሬን የምትልኩ እጆች ምንኛ ክፉ ናችሁ! ምን አይነት ጭካኔ ነው! መደጋገፍ ሲቻል ንጹህ ወንድምን መግደልና ማስገደል! ምን አይነት ጭካኔ ነው! አብረህ የበላ አብረህ ያደርክ በባዳ ከፍለ ማስገደል በጣም ያሳዝናል። ምድር እኮ ለሁሉም ትበቃለች። አንተም በእድል ትኖራለህ። ወንድምህን ገለ ግን ለምን የዘላለም ሕይወት ታጣለም? ሀገር ቤት ያሉ አባትና እናት ተስፋ እያደረጉ የሚኖሩትን ልጅ ስታስገድል በጣም ያሳዝናል።
ሟቹ ወይም ተገዳዩ አንተ ብትሆንስ ባንተ እንዳይሆን የማትፈልገውን ለምን በወንድም ታደርጋለህ? እስከ መቼ ነው በሰላም የነበሩ ግለሰቦችን ሞተዋል እየተባለ አስከሬን እየተቀበልን የምንኖረው? ፈጣሪ ገዳዮችን አስገዳዮችን ከምድር ያጥፋቸው። ዶክተር ሾብሶ ነበርኩኝ ከቀሪ ከከቢራቱ ፕሮግራሞች ጋር መልካም ጊዜ ነው ላችሁ።